ሰላም ለእናንተ ይሁን ቅዱሳን እንደምን አላችሁ? በያላችሁበት እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ አንድ መልእክት እንዳካፍል ወደ ልቤ መጣ። ያም መልእክት ስለ አዞ የሰማሁት ታሪክ የመጣ ነው። ስለ አዞ አንድ ታሪክ ሰማ። አዞ የሆነ እንስሳ ይዞ ሲበላ ያለቅሳል። የሚያለቅሰው ለምንድን ነው ሲባል ለሚበላው እንስሳ አዝኖ ነው። እያነባ እያዘነ እያለቀሰ የያዘውን እንስሳ ጨርሶ ይበላል። ወደ ራሳችን ስንመጣ አንድ ነገር ያስተምረናል። ያ ነው መልእክቴ። በእግዚአብሔር ላይ ክህደት እንደፈጸምን የሚሰማን፣ እግዚአብሔር የሚጠብቅብንን መልካም ነገር እንዳላገኘብን የሚሰማን፣ የምንጸጸት በድያለሁ ብለን የሆነ ሰዓት ላይ ወይ ሲሰበክ ወይ ሲዘመር ወይ የሆነ ሰዓት ላይ እግዚአብሔርን መበደላችን የሚሰማን፣ ግን ከዛ ወጥተን እዛው ኃጢአት ውስጥ የምንገኝ መጸጸታችንን እየቀጠልን ኃጢአቱንም የምንቀጥል ወይ ንስሐውን እንተው ወይም ኃጢአቱን እንተው። ጸጋ ይብዛል።